ምንድነው የሚቀጥለው? የሚያበረታ ያልቀጠርከው ቀጠሮ እግዚአብሔር በሕይወት የያዘው ቀጠሮ ከዚህ ማታ ጀምሮ ማስተናገድ እንጀምራለን። ድንገት ክስተት የሆኑ ነገሮች በላያችን ላይ መምጣት ይጀምራሉ። አለቀ ስትል የሚያስቀጥል፣ ቆመ ስትል የሚያስገድ፣ በቃ ስትል እንደገና የሚያስጀምር የእግዚአብሔር ጣልቃ ገብነት እንደገና በቤትህ ላይ ይሆናል። እንደገና በሕይወትህ ላይ ይሆናል። ይህ ድምፅ ሬዲ ሜድ ነው። በዚህ ሰዓት ንቅት ብለህ የምትሰማውን ድምፅ ነው እየነገርኳችሁ ያለሁት። ምን ሰዓት እንደሆነ አላውቅም። ሊያልቅ ሲል የሚቀጥል፣ ወደቀ ሲባል የሚነሳ፣ ቆመ ሲባል የሚያስቀጥል። ፍንጭ የለም፣ ደመና ነው፣ የሚታይ ነገር የለም። ግን አለ። የማይታይ ይመስላል። ምንም የሚያዩት ነገር ተሰውሯል። እርሱ ደመና ነው የሚለው መጽሐፍ። ደመና ነበር የሚያዩት። ዞር በሉና አይኖችህ ደመናን ሳይሆን የሄደውን ማየት ይጀምራሉ። ንገረው፣ አይኖችህ የተስፋ ቃል ጋር ብቻ ሳይሆን ተስፋ ከሰጠህ ጋር የምትገናኝበት፣ ከተስፋው ባለቤት ጋር ከተስፋው ጌታ ጋር እንደገና የምትገናኝበት። አረ ማን ነው ጮሆ አሜን የሚለኝ?